በቃ እኔና አንቺ እንደው መፋታት ነው ያለብን አላት አንድ ቀን አንዱ ካልክሽ አላለችው والله ከዛ ተፋቱ ማን ይመልሳቸው ካልክሽ ይባላል ዒናድ ብለ አንተ ጤና የለም እንዴ አውዙ ቢላሂ በል ነው እንጂ የሚባለው ሰው አስተያራ ሌላ ወሬ አውራ ምናምን ብላ ማስቀየስታ ባንዳፍ አለችው ባንዳፍ ብቻ አይደለም ያለችው እንደው በሁለት አፍ በሶስት አፍ ምናምን በሁሉም አፍ ነው ሰውጅበት ተፋቱ ከዛ በኋላ ይወዱ ተመሰቃቀለ መመለስም አስቸገረ ነገሩን ወደ ነበረበት ስለዚህ ከወንዶቹ አንዳንዴ ይገኛል ሌላ ጊዜ ደግሞ ግጭቱ ይነሳና ያው ሴቶቹ ናቸው ብዙ ጊዜ ካልፈታኸኝ ይላሉ ይሄ ትክክል አይደለም ፍችን ሁሉ ጊዜ ከኔ አንደበት ሰምተሃል ይመስለኛል መሐመድ ህፃን ልጅ የሚችለዋል ምንም ጅል ይችለዋል ማንንም ሰው የሚችላት ፈታሁሽ አራት ፊደል ያለው ቃል ነው ፈታሁሽ ይሄን ማይችል የሁለት አመት ልጅ ይችላል ግን ትዳር እንደዚህ መቀለጃ ነገር አይደለም እሺ ኩል ዳውን فإن عزموا الطلاق ነው የሚለው አላህ የቆረጥክ ከሆነ መቼ ነው የምትቆርጠው አስበህ አንስተህ ተማክረ ሞክረ ደክሞ ይሄ ቤት መቀጠሉ ከጥቅሙ ጉዳቱ በጣም አመዘነ አይሆንም የሚል ደረጃ ላይ ስትደርስ ነው ወደዛ አይነት እርምጃ መጥመጣው መሄድ ያለብህ እንጂ በቃ ችግሮች በተከሰቱ ቁጥር አንድ ሁለት በተባባልክ ቁጥር ፈታውሽ አንዳንዶች እንደ ኤክሰርሳይዝ አድርገውታል ትንሽ ተናደድኩኝ ብለው ፈትቻሻለሁ ይላሉ እኔ እኮ 1000 ጊዜ ይሆናል ይፈታኝ ይሉሃል አንዳንድ ሴቶች ምን አማርኛ ነው ያ ጀማ እንዴ ጠላቅ መጫወት ያለ ወላ ተተخذوا آيات الله هزوا የተባለው በዚህ ጉዳይ ላይ ነው ያ አላህ ተአምራቶችን ያ አላህ አያዎችን በዚህ ጉዳይ ወረዱ ጋማ ገባ መጫወቻ አርጋችሁ አትያዙ ፈታውሽ መለስኩሽ ያሉ መጫወት حرام ነው ያ ጀማ በጣም ጥንቃቄ የሚፈልግ ነገር ነው ስለዚህ ኺላፍ ተፈጠረ ብለን ፈታውሽ ካል ከዛሽ ኦኬ አንድ ሰው ነበረ አንድ ሚስት አገባ ትንሽ ቆይቶ ፈታት ከዛ ሌላ ሚስት አገባ ፈታት ሌላ ሚስት አገባ አሁንም ፈታት አራተኛ ሚስት ሊያገባ አገባና ሊፈታት አሰበና እስቲ እንደማካሪ ላስብ አለና ይሄ ጉዳይ እኔና ታሪክ ከሆነ አለና ሄደና አማካሪው ጋር ሲያወራው ምን አለ ባክኝ ሴቶች ሲባሉ መከራ ናቸው አለ ምን ሆነህ ነው ሲለው እንደዚህ አድርግ እንዴ ምንም በቃ ሴት አልበረክትልህ ብሎኛል ምናምን አለ ሴቶች መከራ ሆኖ አይደለም መከራውማ ያንተ አስተሳሰብ ነው ለሴቶች ያለ ወይም ለትዳር ያለ አስተሳሰብ ችግሩ እሱ ነው መታረም መኮትኮት ያለበት መሰልጠን ያለበት እንጂ ምድር ላይ ያለ ሴት ሁሉ ከየባሏ ጋር ተስማምታ የምትኖር ሴት ስንት ጨዋና አቁም ነገርኛ ሴት እያለች መቼም ሴቶቹን ሽሩሩ አላችሁ ይትሉናላችሁ አንዳንዶች እኛ ሽሩሩ የምንለው ጻል ልጅ የለም አላኩል ያህል መርህ ነው ቤትን ማሳመር ማስተዳደር ማስተካከል ምናምን ብቃት ነው ስለዚህ ለሚስት ዘላ ፈጠላቅ በጠየቀች ቁጥር በቃ እንግዲያው አያደህናዋይ አይባልም አላህ ወንዶቹ እጅ ላይ አኖረው በአብዛኛው ወንዶቹ ከኢሞሽናል ጉልበት ትንሽ ይሻላሉ ለውጥ አላቸው ከሴቶቹ አንፃር አማ ሴቶቹ ጋራ ብትወስደው ኖሮ ሊፈጥን ይችላል በቃ ሴት በተቆጣች ቁጥር ጠለቅቱ ምትልህ ቢሆን ኖሮ ብዙ ቤት ይፈርስ ነበር እንደዛ አይነት ጨዋታ እንዳይደረግ ኦኬ ይሄንን ስናነሳ ተቆጥቼ ነው ፈታውት የሚሉ ሰዎች አሉ ጠላቅ እንዴት ነው የሱ ነገር የሚል ያው ጥያቄ መነሳብ ስለማይቀር እሱ ላይ ትንሽ ሐሳብ ለመስጠት የተቆጣ ሰው ጠላቅ ይሆናል ተብሏል አብዛኛው ዓለም ሄደበት ተቆጣ ይሰብታል ያ ምንድነው ጠላቁ ማይሰብትላቸው ሰዎች የሚኖሩት እብድ ናቸው እብድ ሰው መክሩህ የሆነ ሰው ወይም የተገደደ ሰው አይፈታም ለምሳሌ አንድ ዱርዬ መጥቶ ወይም ደግሞ ነገር ይሄድ ያለ ሽፍታ ሚስትህን ፈለጋትና ሚስትህን ካልፈታህ እገልሃለሁ አለ ኢላ ማን ኡክሪሁ ቀልቡሁ ሙጥመኢኑን ቢልኢማን ውስጥ በሚገባው ይሄ ምንም ያስፈታት ነገር የለም ፈቅደህና ወደህ አዝማርገህ አስለህ ስትወስን የምታረጋው ነገር ነው እንጂ ሰው ህይወትህ ላይ ሙሐደድ አድርጎ የሚያሳስርህ ነገር አይደለም ኒካ እነዚህ ሰዎች ስለዚህ እብደቱ በትክክል በሚታወቅ ሌቭል የንዴቱ የእብደት ያህል የደረሰበት ሰው እሱ ላይፈታ ይችላል ተብሏል ግን ይሄ መጫወቻ እንዳይደረግ ያስፈራኛል እኔ የዑለሞቹን ቀውል ነው ነቅል ማደርገው እንጂ እኔ አይደለም ለማንኛውም ለፍች መራወጥ ለሴቶቹም ሁሉ የምላቸው ማለት ነው አትጠይቁ ፍችን ግድ የለም
እንደው አላህ ካልሻው ይሄ ፍቺ መከሰቱ አይቀርም። ከአቅም ከቁጥጥራችን ውጭ ከሆነ ተማክረን አንስተን ጥለን ቆም ብለን በኢሞሽን ሰዓት እያለቀስን ሳይሆን እየተደባደብን ባለበት ሰዓት ሳይሆን በጠብን በቃላትም የተደባደብን የተለዋወጥንበት ባለበት ሰዓት ሳይሆን ወስደን ጊዜ ወስደን እረፍት አድርገን ሀያታችንን ገምግመን 15 ዓመት 20 ዓመት የኖርንበት ትዳር ሊሆን ይችላል። ኦኬ ይሄ ትዳር መቀጠሉ ከጥቅሙ ባይፋር ጉዳቱ ይበልጣል። ስለዚህ አላህም የፈቀደው ለዚህ ሊሆን ይችላል። ስለዚህ ይቅርብኝ አሁን አፋቱኝ ምንል ከሆነ ኦኬ ኢት ሜክ ሴንስ። ሜንታል ስቴትህም አሁን ይለያል። ተረጋግተሃል